አርብና ረቡዕን በበዓለ ሃምሳ ማን ጾመው እነዚህ ሰዎች 50 ቀን ሙሉ ጾመው ተጎድተዋል። ትንሽ ይጠገሩ ተብሎ አይደለም። እንደዚህ አይነት ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው። በትክክል ከጾም ነው ስለ ጾም ነው። እንዴት መሰለሽ? አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። ዘወረደ ሳምንት እስከ 12 ሰዓት ነው። ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው። እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት። ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደል 33 ሰዓት ነው። ከጌታ ስቅለት በኋላ 33 ሰዓት ነው። በነገራችን ላይ ጌታ ምድር ላይ 33 ዓመት ነው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ 33 ዓመት ነው። በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል። በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው። ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው እስከ 12 ከ9 ሰዓት እስከ 12 ሰዓት ያለች አይደል? እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለውን 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል። 126 ሰዓት ማለት በበዓለ ሃምሳ የማንጾማቸው ዓርብና ረቡዕ ሰዓቶች ናቸው። ስለዚህ ኦልሬዲ በትክክል ሰምተናት በዛ ደረጃ ከጾምን ዓርብና ረቡዕን ጾመን ነው የጨረስነው። አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት 50 ቀን እየተከበረ አይደለም። 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው፣ እንዳንድ ቀን። አሁን 50ውን ቀን ሙሉ ክርስቶስ ተነስቷል፣ በእውነት ተነስቷል ይባላል። እንደ አዲስ ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን? ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው 50ውን ቀን ያለ ጾም እንድናሳልፍ የምታደርገው። ጸሎትም ግን መንፈሳዊ ነገሮችን መተው አይገባም። በመብላት በመጠጣት ብቻ መከበር የለበትም። ዋነኛ ምክንያቱ ይሄ ነው። ብዙዎቻችን የምንጾመው እስከ 9 ሰዓት ነው። አልጾምንም መጾም አለብን ማለት ነው ሮብና ዓርብን። ከዚህ በኋላ እችን ከሰማችሁ በኋላ ሞክሩት። በጣም ጥሩ ነው። ጾም የሚጠቅመን ለራሳችን ነው። በነገራችን ላይ ከእውቀት ማነስም ነው። ግን በስርዓተ ቤተክርስቲያን እስከዚህ ሰዓት ጾሙ ብላ ቤተክርስቲያን ታለማምዳለች። ሰሙነ ሕማማትን ያልጾመ ሰው ራሱ በደዌ በተለያየ ህመም ራሱ ሕማማት ላይ ያልጾመ ሰው ሲሻለው ያችን ሳምንት አስቦ እንዲጾም ያዛል የቤተክርስቲያን ስርዓት። ይህን ያህል የተከበረ ጾም ነው። እና የእጽዋት ባለሙያዎች እሱ የሚስማርን 2 እጥፍ 3 እጥፍ አይነት ጥንካሬ ያለው እሱን ጎንጉ ነው ድርሳነ ማህየው ላይ ወደ 72 ቁስሎች እንዳሉ ስለሚገልጽ 72 እሱን የመሰሉ አለውና እሱን ብቻ አይደለም ዝም ብሎ ማስቀመጥም አይደለም። በበትር ፕሬስ እያደረጉት ነበር። የሚገርምህ እዚህ ፊትህና እዚህ አካባቢ ላይ ነርቭ አለ፣ ትራይጀሚናል ነርቭ የሚባል እና እሱን በቀጥታ ነው የሚያገኘው። ትራይጀሚናል ኒውራልጂያ የሚባል ህመም አለ እና ያንን ነው ሲቀበል የነበረው ጌታ። እና ትራይጀሚናል ኒውራልጂያ ማለት በቃ ሊተራሊ ያንን ህመም የሚታመም ሰው ሲገልጸው በቃ ፊትህን በሳለ ቢላዋ ያለማቋረጥ እንደመቆራረጥ ወይም ደግሞ በተለያዩ መርፌዎች እንደመበሳሳት ነው የሚቆጠረው። ነርቭ ስፒኪንግ ኦፍ ነርቭ ጌታችን የተቸነከረበት ችንካሩ ሚዲያን ነርቭ ያለበት ቦታ ነው የተቸነከረው። እግሮቹም እንደዛው ናቸው። በቀላል ኤግዛምፕል ሳስረዳ እዚህ ጋር የሆነች አልናር ነርቭ የምትባላለች የሆነ የጠረጴዛ ጠርዝ ችንካሩን ሲነካ የሚሰማ ስሜት አለ እና ይሄን ያህል ያለው ነው። ቅድም ሐሞት ኮምጣጤ መጠጣቱና ተጠማው ማለቱ ጀስት ተጠማው ብቻ አይደለም። ሃይፖቮሊሚክ ሾክ የሚባለው ስቴት ታውቀዋል። በተለያየ መንገድ ይመጣ። አንደኛ በጣም ብዙ ውሃ ከሰውነት ሲወጣ የሚመጣ እንግዲህ ጌታችን 6666 ግርፋት ሲገረፍ እንደ ውሃ ፈሰስኩ የሚል ትንቢቱ ተፈጸመ። የዳዊት እንደ ውሃ ፈሰስኩ፣ ልቤ እንደ ሰም ሆነ፣ በአንጀቶች መካከል ቀለጠ፣ ኃይሌ እንደ ገል ደረቀ፣ ምላሴ ከትናጋ የተጣበቀ። ዝም ብለን ነው ምን ደግሞ ክሊኒሻን ስትሆን ትረዳዋል። ከትንሣኤው በኋላ ማለት ሌሊት ነው ትንሣኤው ጌታ ተነሳ ተብሎ የሚታወጀው ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተነሳ ሙታን ሲባል ሰምቶ ማረድ አለበት አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምዕመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው
ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣለች ይባል። ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስናይ ከምናደር ለምንድን ነው ማናስቀድሰው? የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ እስቲ የግንዛቤ ጥረት ነው። ስለዚህ በስራ በምን በዓሉን ሳያከብሩ ከማሳለፍ የትንሣኤ ዕለት አስቀድሶ ለመግደፍ እኮ ምንም ቀላል ነው። ቅቤ ያለው የሆነ ነገር ማድረግ ይቻላል። ለጤናም ጥሩ ነው። ከመጠን በላይ በልቶ መታመም እንዳይመጣም ከብዙ አንግል በጣም ጥሩ ነገር ነው። እናት አባቶቻችን በተልባ በምን አይደል እንዴ የሚገድፉትና ቀስ ብሎ ስለሚደርስ የትንሣኤ እርድ ጉዳይ ይህን ያህል ማንገብገብ የለበትም። ቅዳሴ ያስቀድሳችሁ ስትጨርሱ ስትመለሱ ማረድ ይቻላል እንጂ ከዛ በፊት የሚታረደው ግን በቤተ ክርስቲያን ትምህርት መግደፍ ነው። ጾሞ ጫፉ ላይ አንዳንዴ ነዳያን ለማብላት ነው፣ ለቀደሱ ካህናት ለማስፈሰግ ተብሎ ቀድሰው ጾመው ከርመው ለምንድን ነው የምናበላሽባቸው? ስርዓቱ ይህንን የሚያዘው ነው። እኔ ግን ይህ ስዕል የሚገርማችሁ ነገር እኔ እዚህ ላይ ያለው ስዕል አንዱ ሰማዕት ስዕል ይሄ ደስ አይለኝም ቢል ስማ ወልድ መንፈስ ቅዱስ አንተ ምን ምናፍቅና አይባልም። እንዴት ነው ያልገባ ምንድን ነው የሚባለው? ሰው ደግሞ ስናሳቅቀው ክደቱን ይደብቀዋል። ሲደብቀው አንድ ቀን ይፈላበትና ዞት ይሄዳል። ሰው እንዲናገር ማድረግ አለብን። እኔ በነገራችን ላይ እዚህ እመቤታችን ስዕል ላይ ያለችው ነገር እኔ ደስ አይለኝም ቢል ስማ አንቺ እንዴት ያለሽ ሆነሽ እንዴት ያለና አንተ አይባልም። ጥያቄውን ይናገር። ልጅ አይደለም ምንድን ነው? አቤት ልጅ አፉን ሲፈታ ማስረጃው ምንድን ነው? መጠየቅ ነው። በቃ መጠየቅ። ያ ምንድን ነው? ባለቤቴ ነው ትለዋለች። ምንድን ነው ባለቤት? አፍን መፍታት መጠየቅ አፍን የመፍታት ምልክት ነው። ሰው ወደ ክርስትና ልምጣ ሲል ሁሉን ነገር ጥያቄ ነው የሚያደርግበት ዲያብሎስ። ሁሉን ነገር ጥያቄ። እንዴት ነው ይሄ ነገር? ማርያም ታማልዳለች፣ ገብርኤል ያማልዳል፣ ቂርቆስ ያማልዳል። ስንት አዳኝ ነው ያለ ያምታተዋል ማለት ነው። እኔ ነገር አይገባኝም ሲል እንደዚህ አይባል መናፍቅ ነህ እንዴ ሲሉት ሰው መናፍቅ እንኳን ብለነው ሰው መናፍቅ ሊሆን አስቸግሯል። አይ ጥሩ ነው፣ ጥሩ ጥያቄ ነው ያነሳ ብለን ወይ መመለስ ወይ የሚመልስ ማድረስ ነው እንጂ መሳለቅ የለብን ነው። አሁን ጌታ እንደዚህ ብሎ አልነቀፈውም። እንዴት ትላለህ አላለው። ቀጠለ። አሁንም ዝም ብሎ ማሳደግ ነው። እሺ መጠመቂያውን እነግርህ የለ አለና ደግሞ መወለጃውን ልንገርህ። አንተ ልደቱን ነግሬሃለሁ አልገባም፣ መወለጃውን ልንገርህ አለው። አማን እብለከ ዘይተወልደ ዳግም እማይ ወእመንፈስ ቅዱስ ይርያ ለመንግስት እግዚአብሔር። እውነት እልሃለሁ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት መግባት የሚቻለው የለም አለው። ከውሃና ከመንፈስ ካልተወለደ በስተቀር ይህ እንዴት ሊሆን ይችላል ብሎ ጠየቀ። ደግሞ አሁንም ጠየቀ። አንተ ከውሃና ከመንፈስ ብዬ ነግሬሃለሁ እንግዲህ አላለም። አሁንም ደግሞ ወደ ሌላ ማሳደግ ደግሞ ከፍ ማለት መሰልቸት የለብንም እኛ